ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላትን እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ሁለተኛ ድምጾችን ተጠቅሜ የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች በደንብ አድርገን የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮውን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን አብረን እናንብባቸው። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ጩኸት ጩኸት ይላል። ጩኸት የሚለውን ስናይ ጩ ማለት ከጨ ቤተሰብ ሁለተኛ ፊደል ነው። ሀ ከሀ ቤተሰብ የመጀመሪያ ፊደል ነው። ት ደግሞ ከተ ቤተሰብ ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መቅደድ ስናንባቸው ጩኸት ጩኸት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጩቤ ጩቤ ይላል። ጩቤ የሚለውን ስናይም ጩ ማለት ከጨ ቤተሰብ ሁለተኛ ፊደል ነው። ቤ ደግሞ ከበ ቤተሰብ አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መቅደድ ስናንባቸው ጩቤ ጩቤ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጽሁፍ ጽሁፍ ይላል። ጽሁፍ የሚለውን ስናይ ጹ ማለት ከጸ ቤተሰብ ሁለተኛ ፊደል ነው። ሁ ደግሞ ከሀ ቤተሰብ ሁለተኛ ፊደል፣ ፍ ከፈ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጽሁፍ ጽሁፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፑል ፑል ይላል። ፑል የሚለውን ስናይ ፑ ማለት ከፐ ቤተሰብ ሁለተኛ ፊደል ነው። ል ደግሞ ከለ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፑል ፑል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፉከራ ፉከራ ይላል። ፉከራ የሚለውን ስናይ ፉ ማለት ከፈ ቤተሰብ ሁለተኛ ፊደል ነው። ከ ደግሞ ከከ ቤተሰብ የመጀመሪያ ፊደል፣ ራ ከለ ቤተሰብ አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፉከራ ፉከራ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፉአድ ፉአድ ይላል። ፉአድ የሚለውን ስናይ ፉ ማለት ከፈ ቤተሰብ ሁለተኛ ፊደል ነው። አ ደግሞ ከአ ቤተሰብ የመጀመሪያ ፊደል፣ ድ ከደ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፉአድ ፉአድ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጉዳት ጉዳት ይላል። ጉዳት የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። ዳ ደግሞ ከደ ቤተሰብ አራተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጉዳት ጉዳት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቱታ ቱታ ይላል። ቱታ የሚለውን ስናይ ቱ ማለት ከተ ቤተሰብ ሁለተኛ ፊደል ነው። ታ ከተ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቱታ ቱታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ፉክክር ፉክክር ይላል። ፉክክር የሚለውን ስናይ ፉ ማለት ከፈ ቤተሰብ ሁለተኛ ፊደል ነው። ክ ደግሞ ከቤተሰብ ስድስተኛ ፊደል፣ በተመሳሳይ ከቤተሰብ ስድስተኛ ፊደል፣ ርም ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፉክክር ፉክክር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሙስና ሙስና ይላል። ሙስና የሚለውን ስናይ ሙ ማለት ከመ ቤተሰብ ሁለተኛ ፊደል ነው። ስ ደግሞ ከሰ ቤተሰብ ስድስተኛ ፊደል፣ ና ከነ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሙስና ሙስና የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ኩራት ኩራት ይላል። ኩራት የሚለውን ስናይ ኩ ማለት ከከ ቤተሰብ ሁለተኛ ፊደል ነው። ራ ደግሞ ከረ ቤተሰብ አራተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩራት ኩራት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሹፌር ሹፌር ይላል። ሹፌር የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ፌ ደግሞ ከፈ ቤተሰብ አምስተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹፌር ሹፌር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሱራፌል ሱራፌል ይላል። ሱራፌል የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ራ ደግሞ ከለ ቤተሰብ አራተኛ ፊደል፣ ፌ ከፈ ቤተሰብ አምስተኛ ፊደል፣ ል ደግሞ ከለ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱራፌል ሱራፌል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሙሴ
ሙሴ ይላል። ሙሴ የሚለውን ስናይ ሙ ማለት ከቤተሰብ ሁለተኛ ፊደል ነው። ሴ ደግሞ ከሴ ቤተሰብ አምስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሙሴ ሙሴ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ኩንታል ኩንታል ይላል። ኩንታል የሚለውን ስናይ ኩ ማለት ከቤተሰብ ሁለተኛ ፊደል ነው። ን ከቤተሰብ ስድስተኛ ፊደል፣ ታ ከቤተሰብ አራተኛ ፊደል፣ ል ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኩንታል ኩንታል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ፉጨት ፉጨት ይላል። ፉጨት የሚለውን ስናይ ፉ ማለት ከቤተሰብ ሁለተኛ ፊደል ነው። ጨ ከጨ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፉጨት ፉጨት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ዙፋን ዙፋን ይላል። ዙፋን የሚለውን ስናይ ዙ ማለት ከዚህ ቤተሰብ ሁለተኛ ፊደል ነው። ፋ ደግሞ ከቤተሰብ አራተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል። እነዚህ ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ዙፋን ዙፋን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ሁሴን ሁሴን ይላል። ሁሴን የሚለውን ስናይ ሁ ማለት ከቤተሰብ ሁለተኛ ፊደል ነው። ሴ ደግሞ ከሰ ቤተሰብ አምስተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል። እነዚህ ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ሁሴን ሁሴን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ቁጥር ቁጥር ይላል። ቁጥር የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ጠ ደግሞ ከጠ ቤተሰብ ስድስተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ቁጥር ቁጥር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል ጉበት ጉበት ይላል። ጉበት የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። በ ደግሞ ከበ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ጉበት ጉበት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ሙዝ ሙዝ ይላል። ሙዝ የሚለውን ስናይ ሙ ማለት ከመ ቤተሰብ ሁለተኛ ፊደል ነው። ዝ ደግሞ ከዚ ቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሙዝ ሙዝ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ዱርዬ ዱርዬ ይላል። ዱርዬ የሚለውን ስናይ ዱ ማለት ከደ ቤተሰብ ሁለተኛ ፊደል ነው። ር ደግሞ ከደ ቤተሰብ ስድስተኛ ፊደል፣ የ ከየ ቤተሰብ አምስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዱርዬ ዱርዬ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል ቡድን ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከቤተሰብ ሁለተኛ ፊደል ነው። ዲ ደግሞ ከደ ቤተሰብ ስድስተኛ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቡድን ቡድን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል ሁከት ሁከት ይላል። ሁከት የሚለውን ስናይ ሁ ማለት ከቤተሰብ ሁለተኛ ፊደል ነው። ከደግሞ ከቤተሰብ የመጀመሪያ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሁከት ሁከት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። ምክንያቱም እንደዛ አድርጋችሁ አንበባችሁ መተው አይጠበቅባችሁም። ደግሞም ፈጠን ፈጠን እያላችሁ ደግሞ በደንብ ማንበባችሁን መገምገም ይጠበቅባችኋል ማለት ነው። ስለዚህ አሁን እኔ ፈጠን ፈጠን ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ከእናንተ ይጠበቃል ማለት ነው። ስለዚህ እስኪ አሁን ላንብብላችሁ ፈጠን ፈጠን እያሉ እናንተም አብራችሁ ልክ ከኔ ጋር እያነበባችሁ ተከታተሉኝ። እሺ የመጀመሪያው ቃል ከዚህ ላይ ምን ይላል? ጩኸት፣ ጩቤ፣ ጽሑፍ፣ ፑል፣ ፉከራ፣ ፉአድ፣ ጉዳት፣ ቱታ፣ ፉክክር፣ ሙስና፣ ኩራት፣ ሹፌር፣ ሱራፌል፣ ሙሴ፣ ኩንታል፣ ፉጨት፣ ዙፋን፣ ሁሴን፣ ቁጥር፣ ሙዝ፣ ዱርዬ፣ ቡድን፣ ሁከት። ልክ እንደዚህ እያደርጋችሁ ደግሞ ፈጠን ፈጠን እያላችሁ ማንበብ አለባችሁ ማለት ነው። እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀመጣችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።